Commerces and Economics. Let's get started. Let's get started. እንግዲህ ከስር እንደምታዩት ሰጠኝ ተዋችሁ በሚል የተከፈተ ዩቲዩብ ቻናል ነውና ይህ የዩቲዩብ ቻናል ዋና ዓላማው አብዛኛው በአገር ውስጥ ያለው የኢኮኖሚ ሁኔታና እንዲሁም ደግሞ ዲጂታል ቻናሎች ለመረዳት የሚያስችል በመሆኑ የዩቲዩብ መበረታታት አለበት። ይሄ አስፈላጊ ርዕስ ነው ካላችሁ ከተቻለውን የዩቲዩብ ቻናል ሰብስክራይብ በማድረግ ማበረታታት ትችላላችሁ። ስለዚህ ዛሬ ማቀርብላችሁ ነገር ቢኖር ምንድነው ንግድና ምጣኔ ሀብት የሚል አንድ ሀሳብ አለ። በሱ ዙሪያ ሰፋ ያለ ማብራሪያዎችን ከታሪካዊ ሁኔታዎችን ታሪካዊ ዳራው ምን ይመስላል እንዲሁም ደግሞ አሁን ያለንበት ዘመን ምን ይመስላል የሚለውን እይታዬን አቀርብላችኋለሁ ማለት ነው። ስለዚህ ሀሳቡ ተገቢ አስፈላጊ ሆኖ ካገኛችሁት በኮሜንት ሴክሽን ላይ በመጻፍ ሀሳባችሁን መግለጽ ትችላላችሁ። ይህን ቪዲዮ የምታዳምጡት ዲዛይን ኢንተረስቲንግ ነው በጣም አስፈላጊ ነው ካላችሁ መናገር ትችላላችሁ ማለት ነው። ስለዚህ ወደ ዋናው ነጥብ እንሄዳለን። እንግዲህ ንግድና ምጣኔ ሀብት የሚባሉ ሁለት የተለያዩ ነገሮች ሲሆኑ በእነዚህ ፖይንቶች መካከል እንግዲህ ምጣኔ ሀብት የሚባለው እንግዲህ እንደምታውቁት በዲማንድና ወይም ደግሞ ሳፕላይ የሚባሉት ሁለቱ አርቶች ማስተርስ የማድረግ ክህሎት ነው። እንዲሁ ደግሞ በሀገራችን ውስጥ ያለውን ኢኮኖሚክ ፖቴንሻል መጠቀም ባለመቻላችን ምክንያት which leads to economic bankruptcy የኢኮኖሚ ባንክራፕሲ ሊያጋጥመን እንችላልና ይህንን እንዴት አድርገን ኤፊሽንትሊ ዩቲላይዝድ ማድረግ እንችላለን የሚልና እንዲሁም ደግሞ ሪሶርሶች አላቂ ናቸው። የሰው ልጅ ዲማንዱ ከፍተኛ ነው። የሰው ልጅ ፍላጎቱ አያልቅም። ስለዚህ ይህን የሚያልቅ ፍላጎት